ሰላም አበባ አለሙ እባላለሁ በጎንደር ዩኒቨርሲቲ ኢለርኒንግ ዳይሬክተር። በዚህ ተከታታይነት ባላቸው ቪዲዮዎች የምናየው የኦንላይን ኤግዛም ፖርታሉን እንዴት ማስተዳደር እንደምንችል ነው የሚሆነው። የመጀመሪያው ቱቶሪያላችን ፎከስ የሚያደርገው ኦንላይን ኤግዛሞችን ክሬት የምናደርግበትን መሰረታዊ ኮርስ ፖርታሉ ጋር እንዴት መክፈት እንደምንችል ነው፣ እንዴት ክሬት ማድረግ እንደምንችል ነው። ስለዚህ ኮምፒውተራችን ላይ ማንኛውንም ብራውዘር ከከፈትን በኋላ ቀጥታ አድሬስ ባር ላይ አድሬሱን በመጻፍ ወደ ፖርታሉ እንገባለን። የተዘጋጀልን ዩዘርኔም እና ፓስወርድ በማስገባት ወደ ፖርታሉ ሎጊን አድርገን እንገባለን። ኮርሱን ክሬት ለማድረግ እዚህ ጋር የምታዩቸውን ሶስት ነጠብጣብ ነገሮች ዶቶችን አንዴ ክሊክ አድርገን ኒው ኮርስ የሚለውን እንጫናለን። እዚህ ጋር ዋና ፖይንቱ ምንድነው? ኮርሶችን ክሬት በምናደርግበት ሰዓት ሁለት ኢምፖርታንት ማንዳቶሪ ፊልዶች አሉ። አንደኛው የኮርሱ ሙሉ ስም ነው። ሁለተኛው ደግሞ የኮርሱ ሾርት ኮድ ወይም ኮርስ ኮድ የምንለው ነው። ስለዚህ እነዚህ ሁለት ነገሮች በትክክል እናስገባና ኮርሱን ክሬት ማድረግ እንችላለን። ለምሳሌ ኢንትሮዳክሽን ቱ ኮምፒውተር የሚል ኮርስ ነው ክሬት ማድረግ የፈለኩት። ኢንትሮዳክሽን ቱ ኮምፒውተር የሚለውን ኮርስ ኔሙን አስገባለሁ። ኮርስ ኮዱንም በትክክል ካስገባው በኋላ ታች ወርጄ ሌሎች የምነካካቸው ነገሮች የሉም። ታች ወርጄ ሴቭ ኤንድ ዲስፕሌይ በሚልበት ሰዓት አውቶማቲካሊ ኮርሱን ክሬት ያደርግልኛል። በቀጣይ ደግሞ ሌብሎችን ማስተካከል ያስፈልጋል። እዚህ ጋር ቶፒክ ጀነራል የሚሉ ነገሮች አሉ። እነዚህ ሌብሎች በራሳችን በምንፈልገው መልኩ ማስተካከል እንችላለን። የኮርሱን ሴቲንጎች ሌብሎችን ለማስተካከል ስንፈልግ ከላይ በቀኝ በኩል ኤዲቲንግ ሞድ የሚሉ ነገር አለ። እሱን አንዴ ሌብሎች ሁሉም የሆነ የፔንስል ምልክት ያመጣሉ። ስለዚህ ለምሳሌ ይህን ቶፒክ ካልፈለኩት ነው ማጥፋት ከፈለኩ ሶስት ዶቶችን በመንካት ዲሊት እላለሁ። እርግጠኛ የግድ መሆን አለብን። እነዚህን ሶስት ዶቶች ነክተን አላስፈላጊ ነገሩን እናጠፋለን። ካጠፋን በኋላ የሚቀጥለው ስቴፕ የሚሆነው ደግሞ ሌብሎችን ሪኔም በዚህ መልኩ አላስፈላጊ ሌብል እናጠፋዋለሁ። ለምሳሌ ይህን ስሙን መቀየር ከፈለኩ ሌትስ ሴይ ፋይናል ኤግዛም ብዬ ስሙን በዚህ መልኩ ቀይራለሁ። ተጨማሪ ሌብል ከፈለኩ ለምሳሌ ሞዴል ኤግዛሞችን ኮንዳክት ማድረግ የሚፈልግ ከሆነ ሞዴል ኤግዛም 1 የሚል ሌላ ሌብል ከፈለኩ አድ ቶፒክ እና ስሙን በዚህ መልኩ ሞዴል ኤግዛም 2 ብለን በዚህ መልኩ ሌብሉን ክሬት ማድረግ እንችላለን ማለት ነው። ይሄ ኮርሱን እንዴት ክሬት ማድረግ እንደምንችል እና ሌብሎች እንዴት መስራት እንደምንችል ያየንበት ቪዲዮ ነው። በቀጣይ እንዴት አድርገን ኩዊዝን ክሬት ማድረግ እንችላለን፣ ቤዚክ የሆኑ ኩዊዝ ሴታፖችን የኩዊዝ ሴቲንጎችን ሴት ማድረግ እንደምንችል እናያለን። አመሰግናለሁ።